አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው ፋሚሊዎቼ። እንዲሁም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ፋሚሊ እንሁን ማለት ነው የኔ ውዶች። እና ላይክ ሼር አድርጎ አይከፈልበትም። እሺ የኔ ውዶች አብረን እንደግ አበረታቱኝ። በዚህ ደግሞ የምታበረታቱኝ ላይክ ሼር የምታረጉልኝ ከልብ ነው የማመሰግነው የኔ ውዶች። ኑሩልኝ ክበሩልኝ ላለሁኝ እና ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እላችኋለሁኝ። በክፍል 6 መጥቻለሁ። ክፍል 6 ማነብ ይሆናል ማለት ነው። ሙሳም የሱፍን አስክሬን ያለበትን ቦታ ስላላወቀ የሆነች አሮጊት ቦታውን ጠቁማው አስክሬኑን ከነሳጥኑ ካዘጋጀ በኋላ እስራኤላውያንን ከግብፃውያን የተለያዩ ማጌጫ መሳሪያዎችን እንዲዋሳቸው አደረገ። ከዚያም ሙሳ 120 ሺህ እስራኤላውያን ወገኖቹን ይዞ በሌሊት ማንም ሳያውቅ ሙሳ ከኋላ ሆኖ ሃሩን ደግሞ ከፊት ሆኖ የግብፅን ምድር ትተው ወጡ። ሌሊቱንም ሲጓዙ አድረው የግብፅን ድንበር እያጋመሱ መጡ። የግብፅ ሕዝብ ሀገር ሰላም ነው ብለው ሌሊት ከእንቅልፍ ሲነቁ ከተማይቱ ባዶ ናት። ወዲያው ለፊርዓውን በማስተላለፍ ፊርዓውንም በዚያ ሌሊት 1,600,000 ወታደሮችን ይዞ የነ ሙሳን ኮቴ ተከትሎ ወጣ። ፊርዓውን ፈረሶቹ እጅግ የተካኑ ከመሆናቸው የተነሳ ፀሐይ ልክ ጀንበሯን ተሻግራ ብቅ ስትል ፈረሰኞቹም ቀይ ባህር ላይ ከበኒ እስራኤላውያን ጋር ከርቀት ተያዩ። ያአላህ እስራኤላውያን የግብፃውያን ወታደሮች በፈረሶቻቸው ግልቢያ የሚያነሱትን አዋራ ሰማዩን ሞልቶ ሲመለከቱ ምድር ጠባቸው፣ መሄጃ ጠፋባቸው። መሄጃ ጠፋባቸው። ሙሳ ሃሩን እና ኡሹዕ ኢብኑ ኑን አንዴ ወደ ውሃው ጠጋ ይላሉ፣ አንዴ ትተው ይመለሳሉ፣ አንዴ ከህዝቡ ይቀላቀላሉ፣ ወዲያው ትተውም ይበታተናሉ። ሚሆኑት ጠፍቷቸዋል። ህዝቡም ጭንቀት ወሮታል። እንዴት አይጨነቀው በፈረሱ ኮቴ የሰማዩን ድምቀት በአዋራው የሚያደበዝዝ ወታደር መጥቶ ፊታቸው ላይ እየተደቀነ ወደፊት እንዳይሸሹ ባህሩ ያስፈራል። ማዕበሉ የተቆጣ ይመስላል። ወደ ቀኝ ወደ ግራ እንዳይሸሹ በጣም ትላልቅ ተራራዎች ከሁለቱም በኩል ማን ወንድ ይድፈረን የሚሉ ይመስላሉ። ወደ ኋላ እንዳይሸሹም ፊርዓውን ያን ያህል ቁጥር ያለው ታጣቂ ወታደር ይዞ እየተቃረበ ነው።
እየተቃረበ ነው። ሁሉም በጭንቀት የሚናገረው ጠፍቶታል። ዮሹዓ ኢብን ኑን ሙሳን ግን ወደዚህ እንድንመጣ አላህ ነው ያዘዘህን አለው። ሙሳም አዎን አለው። አሁን ፊርዓውን ተቃርቧል። ወታደሮቹም እስራኤላውያንን በያዙት ሰይፍ ሊቀራመቷቸው ሰይፎቻቸውን እያዘጋጁ ነው። እስራኤላውያንም የግብፃውያንን ብዙ መቃብር ሲመለከቱ አረ ሙሳ አንድ በለን እንጂ ደረሱብን፣ ሊጨርሱን እኮ ነው አሉት። ሙሳም አይ ጌታዬ ከኔ ጋር ነው እራሱ ይመራኛል አላቸው። አላህም ሙሳ ሆይ በያዝከው በትር ባህሩን ምታው ብሎ ወህይ ወረደለት። ሙሳም በታዘዘው መልኩ ባህሩን ሲመታ ባህሩ ውስጥ 12 መንገዶች ተከፈቱ። ልክ ባህሩ እንደ ግድግዳ ቀጥ ብሎ ቆመ። እስራኤላውያን ቁጥራቸው ምንም እንኳን ብዙ ቢሆንም ያ ሁሉ ህዝብ በ12 ጎሳዎች ብቻ የተወሰኑ ናቸው። ሁሉም ሰው ጎሳውን እየተከተለ በ12ቱም በሮች ገብተው ባህሩን መሻገር ጀመሩ። እስራኤላውያን ሁሉ ባህሩን መሻገር ጀምረው መሃል ላይ ደርሰው ሳለ ፊርዓውን ከነ ወታደሮቹ መጥቶ ከች አለ። ሲመጣ ማመን የማይችለውን ነገር ተመለከተ። ፊርዓውን ባህር እንዲህ እንደ ግድግዳ ቆሞ ማየቱ ምንም እንኳን ቢያስደምመውም ስሜቱን ደበቅ አደረገና ወደ ወታደሮቹ ዞር ብሎ አታዩም እንዴ ባህሩ ለኔ ክብር ተከፈተ፣ እኚህ ወራዳዎችን ገብተን እንያዛቸው ኑ ብሎ ወታደሩን በሙሉ ይዞ ወደ ባህሩ ሊገባ ሲል ፈረሱ እምቢ አለው። ቢላው ቢሰራው ወዲያ ቢያዞረው ፈረሱ ምንም ሊታዘዝለት አልቻለም። ከዚያም ጅብሪል የምታምር ፈረስ ይዞ በወታደር ተመስሎ ወደ ባህሩ ዘልቆ ሲገባ የፊርዓውንም ፈረስ ጅብሪል የወጣበትን ፈረስ እያሸተተ ሲከተል ወታደሮቹን የጫኑ ፈረሶቹም በሙሉ ያችን ፈረስ ሊያዩዋት ተከትለዋት ወደ ባህር ውስጥ መጋለብ ጀመሩ። የዛሬውን ክፍል በዚህ ጨርሻለሁኝ። ኢንሻአላህ ደግሞ በሌላ እመጣለሁኝ። ኢንሻአላህ ያኔ ይቀጥላል ማለት ነው። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዳይረሳ እላችኋለሁኝ። ውድድ ነው ማረጋችሁ ፋሚሊዎቼ፣ ውድ ሀገሬ ልጆች ታበረታቱኝም እንዲሁ በጣም ነው የማመሰግነው። ክበሩልኝ እና አይከፈልበትም። ላይክ ሼር እያደረጋችሁ አብረን እንደግ ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።